ስራ ላሲዝ እንግዲህ እናትን በእንደዚህ አይነት ሁኔታ አደጋ ደርሶ እናትም እንግዲህ እንዲያርፉ ምክንያት ሆኗል። እንደገና ደግሞ የወጣውን እንኳን ወጪ በመተው ሂደት ውስጥ ሄዳል። ሶስተኛውና ደግሞ የሚገርመው ጭራሽ የእናትን ገዳይ ስራ ለማስያዝ ደግሞ ሌላ መንገድ እየሄድክ ነው አንተ። አዎ በየጠየቅኩ በቃ ስጠይቅ ሽማግሌ ተነጋግረን የባህል ሽማግሌዎች እኛ ሙሉዎች ሰብሳቢ ጋር ነው የደወልኩኝና ዳኛ አዲል ምሶሪ አዲል ሀብቴ ጎዳና ይባላሉና በሀዲያ ምድር ላይ በጣም የሚታወቁ ሰው ናቸው። እሳቸውን ስጠይቅ ቆይ እኔም እጸልያለሁ አባቶችንም አማክራለሁ ይህ ጉዳይ ለኔም ግራ ሆነብኝ እኮ በጣም አንተ ሪቀ ነው እየሄድክ ያለው ስለዚህ ላማክር አሉኝና መልስ እየጠበቅኩ ነበር። በሌላ ሰው በኩል መጣ መልሱ። ቤተሰብ ጋር ተጠይቆ ሽማግሌዎች ተነጋግረው ይሄ ልጅ በጣም ከምናስበው በላይ ነው፣ ስለዚህ ስራውን ይጀምር። እሱም ስራ አልጀመረም፣ ስራ ፈቶ ነው ያለው። እሱም ስራ ሳይሰራ ለዚህኛው ልጅ ስራ የሚያስብ ልጄ ነው ብሎ አላው። የዛኛው ልጅ አባት ማለት ነው። እሱ ልጄ ነው በቃ ልጄ ስለሆነ የሱን ስራ ይጀምር። ልጁ ደግሞ ሞተር እንዳይሰራ ተነጋግረን በሲኖ ትራክ መኪና ረዳት እንዲሆን ነገ ሹፌር ይሆናልና ረዳት እንዲሆን አድርገናል ብለው ትላንት ሰኞ ሳምንት ነው እየተነገረኝና ሆሳና እየሄድኩ አጋጣሚ አገኘዋለሁ ብዬው ላሞክረዋለሁ። ሆሳና መስመር ነው የሚሰራው ስለተባለ ማለት ነው። እኔ የፈለኩት ምንድነው በዋናነት ልጁ ላይ ጠባሳ እንዳይኖር በቃ የሆነ ሆኗል። በቃ የሆነ ሆኗል። ሲሆን ደግሞ የክርስቶስ እቅድ ነው የሆነው። እቅዱን ደግሞ ለምን አረክ ብዬ ኢዲት ማድረግ አልችልም። ካሁንስ ይቅርታ የሆነ ነገር እስከምትጨርሰው አይደለም ተጋምደ የሚታስቀጥለው ነው እና ልጁን በቃ የልቤ በቃ የቅርቤው አድርጌ እናቴን በሱ ህይወት ውስጥ እያየው እሱን በቃ ሰላም እያልኩ ቢኖረው ደስ ይለኛል። ዛሬ አሁን በሀገር ደረጃ ይቅርታ ምን ያክል ርቆ ነው ያለው። በቤተክርስቲያን ደረጃ ስለ ይቅርታ ምን ያክል እያስተማሩን ነው። በሃይማኖቶች ቤተ እምነቶች መስጊድ ላይ እንበለው ኦርቶዶክስ ቤተክርስቲያን ወንድሞቻችን ጋር እንበለው ፕሮቴስታንት ቤተ እምነት እኛ ጋር እንበለው በመንግስት ተቋማትም ላይ በለው ዛሬ ተማሩ ብለን ጣሪያ ላይ የወጡ እግዚአብሔር ከዜሮ አንስተው ዓለምን እንዲያጠኑ ጫፍ ሲያወጣቸው ወርዶ ሰፈሪን ለማበጣበጥ ወጣቶችን እያደራጁ ይገኛሉ። ለምን ለየትኛው ዓለም